የፌዴራል የስራ ቋንቋ የቱ ይሁን የሚለው ጉዳይ ሌላኛው በሀገራዊ ምክክሩ ላይ አከራካሪ ሀሳብ ነበር። ትሰሙታላችሁ። የግሎባል ባንክ ቦርድ ፕሬዝዳንቱን ጨምሮ 18 ከፍተኛ አመራሮችን አገደ። ወደ ባህር ማዶ ለመጓዝ ለሚፈልጉ ኢትዮጵያውያን አዲስ የምስራች ተሰምቷል። 92 ሚሊዮን ኢትዮጵያውያን ጤናማ የምግብ ስርዓት ለመከተል አልቻሉም ሲል የተባበሩት መንግስታት ድርጅት ይፋ አድርጓል። በ2026 የግማሽ ዓመት የዋጋ ንረት በከፍተኛ መጠን ከጨመረባቸው የአፍሪካ ሀገራችን ኢትዮጵያ ቀዳሚ ሆነች። መለያችን የሆነው የዘመን አቆጣጠራችን ይቀር በመባል በምክክር ላይ የተለያዩ አማራጮች ቀርበዋል። ዝርዝር ጉዳዩን ትሰሙታላችሁ። ሰላም ጤና ይስጥልኝ። የተከበራችሁ የመረጃ ሊንክ ቤተሰቦች እንደሚከተለው ዝርዝር ትንታኔውን የምናሰማችሁ ይሆናል። በኢትዮጵያ ውስጥ ከሚንቀሳቀሱ ባንኮች አንዱ የሆነው ግሎባል ባንክ ከፍተኛ ውዝግብ ውስጥ መሆኑ ተገልጿል። የባንኩ ፕሬዝዳንት አቶ ተስፋዬ ቦሩ ከሀገር ውጭ በመሆናቸው የኮርፖሬት ባንኪንግ ኦፊሰር የሆኑትን አቶ ሳህለ ሚካኤልን መኮንን ስራቸውን እንዲያከናውኑላቸው ውክልና ሰጥቷቸው ነበር። ነገር ግን አቶ ዮሴፍ ጌታቸው የሚመራው የባንኩ ዳይሬክተሮች ቦርድ ይህንን ውክልና በመሻር አቶ ሳህለ ሚካኤልን ጊዜያዊ ፕሬዝዳንት አድርጎ ሾሟቸዋል። ውዝግቡ የተቀሰቀሰው ከባንኩ ውስጥ በመቶ ሚሊዮኖች የሚቆጠር ገንዘብ በፍጥነት መውጣቱን ተከትሎ ብሔራዊ ባንክ ምርመራ መጀመሩን በማያያዝ ነው። ብሔራዊ ባንክ በጉዳዩ ላይ ውሳኔ ባለመስጠቱ የባንኩ ቦርድ ባለአክሲዮኖች ተጎትቶ በራሱ ምርመራ ማካሄድ መጀመሩን ፎርቹን ጋዜጣ ዘግቧል። በዚህ ምርመራ ምክንያት ፕሬዝዳንቱ 18 የሚሆኑ ከፍተኛ አመራሮችን እና አንድ የቦርድ አባልን ጨምሮ ከስራ ማገዱ ተገልጿል። የዳይሬክተሮች ቦርድ በአዲስ አበባ ስካይላይት ሆቴል ወደ 50 ገደማ የሚሆኑ ባለአክሲዮኖች ሰብስቦ የተነጋገረ ሲሆን በወቅቱም ትልቅ ውዝግብ ተነስቶ ነበረ። የውዝግቡ መንስኤ ደግሞ ከታገዱት መካከል የብድር አገልግሎት ኃላፊና የቦርድ አባል የሆኑት አቶ ውብሸት ዘገየ በስብሰባ ላይ መገኘታቸውን ነው። ስብሰባው የተጠራው በተከለከሉት አመራሮች ምትክ ጊዜያዊ ኃላፊዎችን ለመሾም ቢሆንም ያለ ስምምነት ተበትኗል። ግሎባል ባንክ እርስ በርስ ወደዚህ ውዝግብ የገባው በበጀት ዓመቱ ትልቅ እድገት ማስመዝገቡን ይፋ ካደረገ በኋላ ነው። ባንኩ ባወጣው ሪፖርት አጠቃላይ ሀብቱ ካለፈው ዓመት በ42 በመቶ አድጎ 34.43 ቢሊዮን ብር መድረሱን አስታውቆ ነበረ። የሩሲያ ኢኮኖሚ ልማት ሚኒስቴር ለሀገሪቱ መገናኛ ብዙሃን ባደረገው ገለጻ ለኢትዮጵያ፣ ለታንዛኒያና ለግብጽ ዜጎች የኢ-ቪዛ አገልግሎት ማመቻቸት የሚቻልበትን ሁኔታ በጥናት ላይ እንደሚገኝ አስታውቋል። ሚኒስቴሩ የኢ-ቪዛ ማመልከቻ እድልን ለኢትዮጵያ፣ ታንዛኒያና ግብጽ ዜጎች ከማስፋት ባለፈ ለበርካታ ጊዜያት መግባት የሚያስችለውን ኢ-ቪዛ አማራጭ የማስተዋወቅ ስራ እየሰራ ይገኛል። ይህንን አሰራር እውን ለማድረግ የሩሲያ ኢኮኖሚ ልማት ሚኒስቴር ከሀገሪቱ የውጭ ጉዳይ ሚኒስቴር ጋር በቅንጅት እየሰራ እንደሆነ የስፑትኒክ ዘገባ ያመለክታል። ውሳኔው ጸድቆ ስራ ላይ ሲውል ኢትዮጵያውያን ወደ ሩሲያ ለቱሪዝም፣ ለንግድና ለተለያዩ ጉዞዎች የሚያደርጉትን ሂደት በእጅጉ የሚያቃልልና የሁለቱን ሀገራት ግንኙነት ይበልጥ የሚያጠናክር ይሆናል። በተባበሩት መንግስታት ድርጅት ተመድ ይፋ የተደረገው አዲስ የምግብ ዋስትና ሪፖርት እንደሚያመለክተው ወደ 92 ሚሊዮን የሚጠጉ ኢትዮጵያውያን ተመጣጣኝና ጤናማ የምግብ ስርዓት ለመከተል የሚያስችል የፋይናንስ አቅም የላቸውም። በኢትዮጵያ ጤናማ የምግብ ስርዓትን ለማስጠበቅ በነፍስ ወከፍ የሚወጣው ዕለታዊ ወጪ ከምስራቅ አፍሪካ ሀገራት ሁሉ ከፍተኛ ሆኖ ተመዝግቧል። ባለፈው የአውሮፓውያን ዓመት በኢትዮጵያ ለጤናማ ምግብ የሚወጣው የነፍስ ወከፍ ወጪ $4.7 የነበረ ሲሆን ይህም ከጎረቤት ሀገራት እንደ ኬንያ፣ ኡጋንዳና ታንዛኒያ በከፍተኛ ሁኔታ የሚበልጥ ነው። ከ2023 እስከ 2025 ባሉት ዓመታት 60 በመቶ የሚሆኑ ኢትዮጵያውያን ለመካከለኛና ለከፍተኛ የምግብ ዋስትና እጦት መጋለጣቸውን ሪፖርቱ ያመለክታል። ይህ የተመድ ሪፖርት የትግራይን ክልል መረጃ ሲያካትት የተጠናከረ መሆኑን ጠቅሷል። በ2026 የመጀመሪያዎቹ 6 ወራት በዓለም አቀፍ ደረጃ በነዳጅ ዋጋ ላይ የታየው ጭማሪና በመካከለኛ ምስራቅ ያለው የጂኦፖለቲካ ውጥረት በአፍሪካ ሀገራት የዋጋ ንረት ላይ ከፍተኛ ተጽዕኖ ማሳደሩን አዲስ የወጣ ዘገባ አመልክቷል። ኒው ስታንዳርድ በቢዝነስ ላይ ያደረገውን ትንተና ጠቅሶ እንደዘገበው ከአፍሪካ 10 ግዙፍ ኢኮኖሚዎች መካከል ኢትዮጵያ በበጀት ዓመቱ የመጀመሪያ አጋማሽ ከፍተኛውን የዋጋ ንረት ያስመዘገበች ሀገር ሆናለች። የኢትዮጵያ የዋጋ ንረት ከ2025 ተመሳሳይ ወቅት ጋር ሲነጻጸር በ4.1% ያደገ ሲሆን ይህም ግብፅን፣ ኬንያን እና ጋናን የሚበልጥ ነው። የኢትዮጵያ ስታቲስቲክስ አገልግሎት መረጃ እንደሚያመለክተው በሰኔ ወር 26 የሀገሪቱ ዓመታዊ የዋጋ ንረት 13.9% የደረሰ ሲሆን የምግብ ዋጋ ንረት ደግሞ ወደ 15.1% አድጓል። ይህንን የነዳጅና የምግብ ዋጋ ጫና ለመቀነስ የኢትዮጵያ ብሔራዊ ባንክ የመሰረታዊ መመሪያ ወለድ ምጣኔውን ከ15% ወደ 16% ከፍ ማድረጉ ይታወሳል። የዓለም ባንክና የኢኮኖሚ ባለሙያዎች እንደሚሉት የነዳጅና የምግብ ዋጋ መጨመር ዝቅተኛ ገቢ ያላቸውን ዜጎች የመግዛት አቅም በከፍተኛ ሁኔታ እየፈተነው ይገኛል። በመሆኑ ወቅቱን ያገናዘቡ የፖሊሲ ማሻሻያዎች ሊደረጉ እንደሚገባ አሳስበዋል።
በሀገራዊ የምክክር መድረክ ላይ በኢትዮጵያ የዘመን አቆጣጠር ካላንደር ዙሪያ የተለያዩ የፖሊሲና አሰራር ማሻሻያ አማራጮች ቀርበው ውይይት እየተደረገባቸው መሆኑ ተገለጸ። በኢትዮጵያ የዘመን አቆጣጠር ውስጥ የእስላማዊ የሂጅራ አቆጣጠር ውህደት ተደርጎበት እንዲካተት የሚል ሀሳብ ቀርቧል። ዓመተ ምህረት የሚለው ስያሜ ቀርቶ አሁን በዓለም አቀፍ ደረጃ የሚሰራበት የፈረንጆች የዘመን አቆጣጠር በይፋ እንዲቀመጥ የሚል አማራጭ ተነስቷል። ከክርስትናም ሆነ ከእስልምና ሃይማኖታዊ ስያሜዎችና ሴቶች ነጻ የሆነ ሀገራዊ የዘመን አቆጣጠር እንከተል የሚል ምክር ሀሳቦች መቅረባቸው ታውቋል። በእነዚህ በተነሱት አጀንዳዎች ላይ እስካሁን ድረስ ምንም አይነት የመጨረሻ ውሳኔ ያልተሰጠ ሲሆን ሂደቱን ገና በምክክርና በውይይት ደረጃ ላይ እንደሚገኝ ተገልጿል። በኢትዮጵያ ሀገራዊ ምክክር ጉባኤ ላይ ከተነሱት በርካታ ሀገራዊ ጉዳዮች መካከል የፌዴራል የስራ ቋንቋ ምርጫ፣ የውጭ ቋንቋዎች ሚናና የሀገር ግንባታ መሰረታዊ መርሆች በከፍተኛ ደረጃ ውይይትና አከራካሪ ሀሳቦችን ያስነሱ ዋና ዋና አጀንዳዎች ሆነዋል። የተለያዩ የህብረተሰብን ክፍሎች ወክለው የተገኙ ተሳታፊዎች በ10 እና 50 ሰዎች በተደራጁ ንዑሳን ቡድኖች ያደረጓቸውን ጥልቅ ውይይቶች ወደ 250 ሰዎች ስልታዊ ቡድን ደረጃ በማሸጋገር ሂደት ላይ ይገኛሉ። የቋንቋ ጉዳዩን በተመለከተ የተለያየ ይዘት ያላቸውን ትኩረት ሳቢ ምክር ሀሳቦች የቀረቡ ሲሆን በዋናነት የሚገኙት አማርኛ አሁን ባለው መልኩ ይዞ እንዲቀጥል ወይም ከኦሮምኛ ጋር በመሆን ሁለቱም የፌዴራል የስራ ቋንቋዎች እንዲሆኑ፣ አማርኛ፣ ኦሮምኛ፣ ትግርኛ፣ አፋርኛና ሶማሊኛ በጋራ የፌዴራል የስራ ቋንቋ እንዲሆኑ፣ አማርኛ ብሔራዊ ቋንቋ ሆነው የተሰየሙት ሌሎች ቋንቋዎች ደግሞ የፌዴራል የስራ ቋንቋ እንዲሆኑ፣ የፌዴራል የስራ ቋንቋዎች የሚመረጡት በክልሎች ባለው የህዝብ ቁጥር መጠን መሰረት እንዲሆን፣ ክልሎች ከፌዴራል የስራ ቋንቋዎች መካከል ቢያንስ ሁለቱን ተጨማሪ የክልላቸውን የስራ ቋንቋ አድርገው እንዲጠቀሙበት የሚል ሀሳብ ነው። በተጨማሪ እንግሊዝኛ፣ አረብኛ፣ ፈረንሳይኛና ቻይንኛ እስከ ዩኒቨርሲቲ ድረስ በትምህርት ካሪኩለም ውስጥ እንዲካተቱ አልፎ ተርፎም የፌዴራል የስራ ቋንቋዎች እንዲሆኑ የሚል ሀሳቦች ቀርበዋል። ኢትዮጵያ የአፍሪካ ህብረትና የበርካታ ዓለም አቀፍ ድርጅቶች መዲና በመሆኗ ለዜጎች የስራ ዕድል ለመፍጠር ሲባል ፈረንሳይኛ፣ ሶማሊኛና እንግሊዝኛ በካሪኩለም ተካተው ቢሰጡ የሚል እይታ ተንጸባርቋል። በሌላ በኩል እነዚህ የውጭ ቋንቋዎች የፌዴራል የስራ ቋንቋ እንዲሆኑ መፈለግ የሀገር በቀል ቋንቋዎቻችንን ያጠፋል በሚል ስጋት ከፍተኛ አከራካሪ ሆኗል። በሀገር ግንባታ ስር የተነሱት ጥያቄዎች በሀገሪቱ የፖለቲካና የማህበራዊ ህይወት ላይ መሰረታዊ ለውጥ የሚያመጡ ጉዳዮችን ያካተቱ ናቸው። ሀገር የዜጋ ወይስ የብሔር ናት? የኢትዮጵያ ማንነት በዜግነት በብሔር ወይስ ብሔራዊ ፌዴራላዊ ማንነት ላይ መመስረት አለበት? ከኛና እነሱ ከፋፋይ ትርክት በመውጣት ወደ እኩልነት የጋራ ተጠቃሚነት እንዴት መሸጋገር እንደሚቻል የሚጋጩ ታሪኮችን የማስታረቅና የጨቋኝ ተጨቋኝ ትርክቶችን በጥልቀት የመገምገም ሂደት ነው። ኢትዮጵያን ማህበር ፕሬዝዳንት አቶ ከበደ ፋንዳና ሌሎች ታማኝ ምንጮች እንደገለጹት ከነዚህ ምክር ሀሳቦች ገና በንዑሳን ቡድኖች የተነሱ እንጂ የመጨረሻ ውሳኔ ያልተሰጠባቸው ናቸው። ሀሳቦቹ በ250 በ500 እና በ4000 ተሳታፊዎች ሰፊ የጋራ መድረኮች ላይ ተጨማሪ ምክክር ይደረግባቸዋል። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ እንደገለጹት ተሳታፊዎች በቅርበትና በከፍተኛ መከባበር ላይ ሆነው ሀሳብ እየተለዋወጡ ይገኛሉ። በሂደት ውስጥ ልዩነቶች ሊያጋጥሙ እንደሚችሉ ቀደም ሲል ቢገመትም አሁናዊ ሁኔታ ግን ፍጹም የመደማመጥና ሰላማዊ የውይይት መንፈስ የሰፈነበት መሆኑን አረጋግጠዋል። ይህ የምክክር ሂደት የሀገሪቱን የነገ አቅጣጫ ለመቅረጽና በዋና ዋና ሀገራዊ ጉዳዮች ላይ የጋራ መግባባት ለመፍጠር የሚደረግ ትልቅ ታሪካዊ እርምጃ ነው። የኢትዮጵያ ሲቪል ሰርቪስ ኮሚሽን በመሶብ የአንድ ማዕከል አገልግሎት ከመደበኛ የስራ ሰዓት ውጪና በቅዳሜ ቀናት አገልግሎት የሚሰጡ ሰራተኞችን የሚያበረታታ አዲስ የትራንስፖርት አበል አፈጻጸም መመሪያ ይፋ አድርጓል። ይህ መመሪያ የመንግስት አገልግሎትን ቀልጣፋና ተቋማዊ አሰራርን ጠንካራ ለማድረግ የታለመ ሲሆን ከመደበኛ ክፍለ ጊዜ ውጪ የሚሰሩ ሰራተኞችን የትራንስፖርት ወጪ ለመሸፈን የተዘጋጀ ነው። በመመሪያው መሰረት ለሰራተኞች የሚከፈለው የትራንስፖርት አበል በሁለት ዋና ዋና ክፍሎች የተከፈለ ሲሆን አንድ ሰራተኛ በወር እስከ 3000 ተጨማሪ አበል ማግኘት ይችላል። በቅዳሜ ቀን በተፈቀደ የስራ መርሃ ግብር መሰረት አገልግሎት ለሚሰጥ ሰራተኛ በቀን 200 ብር ይከፍላል። ይህ በወር 800 ብር ይደርሳል። ከመደበኛ የስራ ሰዓት በኋላ በምሽት ለሚሰሩ ሰራተኞች የትራንስፖርት መመለሻ በቀን 100 ብር ተመድቧል። ይህ በወር እስከ 2200 ብር ይደርሳል። አበሉ የሚመለከታቸው አካላት ኮሚሽኑ የህዝብን ገንዘብ በአግባቡ ለመጠቀምና አሰራሩን ግልጽ ለማድረግ በሚከተሉት ሁኔታዎች ላይ የሚገኙ ሰራተኞች የዚህ አበል ተጠቃሚ እንደማይሆኑ አብራርቷል። ትምህርት ላይ የሚገኙ ሰራተኞች በተፈቀደው የስራ መርሃ ግብር መሰረት በስራ ገበታቸው ላይ ያልተገኙ ሰራተኞች ተቋሙ የጋራ ወይም በተናጥል የትራንስፖርት አገልግሎት ያቀረበላቸው ሰራተኞች በተመሳሳይ ዓላማ ከሌላ ምንጭ የመጓጓዣ ድጋፍ የሚያገኙ ሰራተኞች ናቸው። ይህ መመሪያ አገልግሎት ሰጪውን ሰራተኛ በቂ ማበረታቻ አግኝቶ ህዝቡን በተሻለ ፍጥነትና ጥራት እንዲያገለግል ትልቅ አስተዋጽኦ ያደርጋል ተብሎ ይጠበቃል። ለዕለቱ ያዝንላችሁ ዘገባዎች እነዚህ ነበሩ። በየዕለቱ ትኩስ ዜናዎች እንደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ጊዜ